ስለዚህ ኢንሻአላህ ማማዬ ያንቺ የጥቃት መሆኑ ግልጽ ነው። ግን የምንድን ነው የሚለውን እኛ እዚህ ጋር እንደዚህ ነው ልንልሽ አንችልም። ያም በምርመራ ስለሆነ የሚታወቀው እዚህ ጋር በተነጋገርነው ጥቃት አለብሽ ራሱ በተባልነውም አይደለም። ኡስታዞች ጋር ገብተን ሕክምናሽ ምርመራ ያስፈልገዋል ብለው ከወሰኑልን ነው እሱንም እድለኛ ከሆንነው የምንጀምረው ማለት ነው። እሺ እኔ ውድዬ፣ ስለዚህ ቴሌግራም ቁጥርሽን አስቀምጭልን። አላህ ይጠብቅሽ፣ ሀዛሽን አላህ ያንሳልሽ። አዎ ትገባላችሁ እና በውስጥ ቁጥርሽን እንድታስቀምጭልን ለሌሎች እድል እንስጥ ማማዬ። እሺ ተቀበሉ። እሺ እህታችን አልሐምዱሊላ። ቀጤ ውዴ አንድ እህታችን ልመልስላት። ዛህሩ እዚህ ጋር መልሽላት። መርሃባሽ አልሐምዱሊላ ምትል እህት ማለት ዋሊኩም ሰላም ረህመቱላሂ። አልሐምዱሊላ እህታችን አንድ ጊዜ ትንሽ ታችን ልመልስላት እና እቀበልሻለሁ። እኔ ግን ያው ቴሌግራም እምቢ ያላት እህታችን፣ እኔ ግን ሀሳብ አለኝ። ለምን በቴሌግራም በዋትሳፕ ህክምና ጀምሩ፣ ያው እንደ ሀሳብ ያቀረብኩት ነው። ግን ህክምና በዋትሳፕ ለመጀመር ብዙ እንትኖች አሉ። እኔዎች ያኔ መረጃዎች የመሰብሰብ አቅም ዋትሳፕ ላይ ብዙ ጉድለቶች ይኖራሉ። ያው ይሄንን ህክምና ስንጀምር እስከ 45 ቀን ድረስ የሚላኩልን ረዘም ያሉ ፋይሎች አሉ፣ መመሪያዎች፣ ጽሁፎች፣ ፒዲኤፎች ምናምን። እነዚህን ነገሮች ራሱ ብዙ ታካሚ በዋትሳፕ ማስተናገድ ምናምን አይችልም። ያው አንድም እንደሱ ነው በብዛት ቴሌግራም ብዙ አቅም አለው፣ ብዙ ሰዎችን የማስተናገድ አቅም አለው እና አንድም በሱ ሰብብ ነው። ሌላው ደግሞ ሀቂቃ እኔ በዋትሳፕ እኔ ጀምሬ ነበረ፣ ግን እንዳለ በዋትሳፕ የሚመጡት ተመልሰው ይሄዳሉ እንጂ አይጨርሱም። እኔ እንኳን ለመርዳት ለማገዝ ያህል ጀምሬ ነበረ። አብዛኛዎቹ እዚህ ጋር አንጥሰው ለምነው መጥተው እዛ ከገባን በኋላ የሄዱ ናቸው፣ ተመልሰው ያልመጡ ወደ ሱሶች መረጃ ከወሰዱ በኋላ ተመልሰው የሄዱ እና ሱብሃንአላህ። የሚገራውም አላህ የሚፈቀደው በቴሌግራም ነው ነገር ነው። አብሽሪ እንደምንም ቴሌግራም አውጡ። በቴሌግራም ነው የተሳካ ህክምና የምታደርጉት እንጂ አሁን ዋትሳፕ አንዳንዴ እኛ እናግዛችሁ ብለን እንኳን ብንመጣ ከኡስታዝ የመልእክት የተቆራረጠ መረጃ ነው ህክምናው። ያው ህክምናው የትም ቦታ ቢሆን በአላህ ቃል ቢሆንም ግን ቀጥታ ኡስታዞችን ማግኘቱ ኸይር ነው። እናም አብሽሩ። ያው ዋትስአፕ ቴሌግራም ለማውጣት ሞክሩ። ሰው ለአፍያው ሲል ብዙ ሀገር ይሄዳል እኮ ብዙ ሀገር አቋርጦ ይሄዳል ህይወቱን ለአደጋ ሰጥቶ አፍያውን ለማግኘት ሲል። ግን እኛ ቴሌግራም እንደምንም ቁጥራችንን እምቢ ካለን በጓደኛ ቁጥር ማውጣት እንችላለን። የሆነ ብቻ ዘዴ አናጣም ከልባችን ከተነሳን። ግን ያለብን ነገር ያሳልፈናል እንትን ይለናል እና አብሽሩ። ቴሌግራም ላይ ጠንከር በሉ በርቱ። እሺ እንግዳ ተቀበፋጥሜ ኢንሻአላህ አላህ ያግራላቸው። ህክምና ግዴታ ቴሌግራም ብቻና ብቻ ነው። አላህ ያግራላቸው። እሺ አንደኔ አዝን ነበር እንደዛች እህትም እኔም እል ነበር፣ ግን ሞክሬ ስላየሁትኝ ያን ያህል ውጤታማ አይደለም። ዝም ብሎ እንትን ጉድለቶች አሉት እና እሺ አብሽሩልኝ ወዶቼ። አልሐምዱሊላህ አላ ኩሊ ሀል። እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁ። መርሃባ የኔ እህት። እሺ ምን ምልክቶች አሉሽ? እኔ ግን ቁርአንም እቀራለሁ ብዬ እሞክራለሁ፣ አይገባኝም። ቃል ምኞት እያለኝ በቃ ቁርአን ምን እንደሆነ አይገባኝም። ጭንቀት ይመኛል። በቃ አይሳካልኝም። ይሞክራለሁ። ትሞክሪያለሽ፣ ያ ፍላጎት ስላለሽ የመቅረት ፍላጎት ለማሳካት ትሞክሪያለሽ፣ አይሳካልኝም። እንዴት ነው እምቢ ያለኝ ብዬ በቃ በራሴ እናደዳለሁ። ለምን እምቢ ይለኛል ብዬ። አብሽሪ። ሌላስ ምን ምልክት? እኔ አሁን ከዚህ በዚህ ሰዓት ባለትዳር ነኝ። እንደዚህ ስንጋባ ግን ብዙ ጭቅጭቅ የለንም። አሁን ስደተኛ መጥቼው ውጭ ሀገር ነኝ ያለሁት። በቃ አለመግባባትም እንትን እሱ በሰላም ሲያወራ እኔ በቃ ተመጣል እንደመጣ ይሰማኛል። ዝም ብሎ ያበሳጭሻል? ያበሳጨኛል። ትንሽ ነገርን ቢያወራ በቃ እኔ እንደ ትልቅ አድርጌ ራሴን እንትን አደርጋለሁ። ምርር ይልሻል። ትንሽ ነገር ምርር ይለኛል። ሀገር እያለሽ ነገር አይታወቅሽም ነበር? አይታወቀኝም። ቢሆንም ሀገር ላይ ብዙ እንደዚህ ብንጣላም ምንም ብንሆን እንደዚህ በቃ ልናደድ እዚህ ከመጣሁ በቃ ያን ትንሽ ነገርን ቢያወራ በቃ የድሮ ይበቃኛል። አሁንም አታናድደኝ ብዬ እንትን እሆናለሁ። ትናደጃለሽ። እሺ
ከሀገር ስትወጪ ትንሽ ነው ነበር እንጂ ትንሽ ጭቅጭቅ ነበር እንጂ እንዲህ ከፍተኛ አልነበረም ብለሻል። ያው አንዳንዴ ጥቃት በትዳር ላይ ጥቃት ሲኖርብን ማለት ነው ባላሰብነው አጋጣሚ ባልጠበቅነው ሁኔታ ራሳችንን ትዳራችንን ጥለን ወጥተን ስደት ላይ የምናገኘው ራሱ ዝም ብሎ አጋጣሚ ብቻ አይደለም በነገራችን ላይ ማለት ነው። ወይ ከመሬት ተነስተን ድንገት ስናይ ባለቤታችን እየከሰረ የሚያመጣው ርዝቁ እየቀነሰ ከሄደ ካየነው ቤታችንን መጥላት መሰልቸት ነገር ካለ ካማረን የሆነ ነገር ብቻ ትንሽ ድንገት ይነሳና ጭንቅላታችን ሽው ይለናል። የተከበረን ያኔ ትዳርን የመሰለ ነገር ልጅን የሚያክል ያለበትን ነገር ጥለን ብር እንተጋገዝ ብርን ሰርቼ ላምጣ ምናምን በሚል ሰበብ እዛ ሰርተን ማፍራት የምንችለውን ሰብር አድርገን ልጆቻችንን ቤታችንን መጠበቅ የምንችለውን ሰበብ አድርጎ ያወጣናል፣ ከትዳራችን ያወጣናል፣ የሰው ሀገር ያስገኛል። ይህም ራሱ አንድ ነገር እንደዚህ ከቤተሰቦቼ ከአባቴ ጋር ብዙ አለመስማማት እንትን እሱም አባቴም እሱ ለምንድን ነው ከኔ የሚርቆ ብሎ ሲያወራኝ እኔ እንደ አርጌ ወደ አንተ ላስቀርብ እሱ የሚባለ እኔ ምን ሊሆን እስቲ ብዬ በቃ እንደዚህ በመካከላቸው ተሰቃይቼ እንትን ሆናለሁ። ቤተሰቦችሽን መቅረብ አይገራለን። መቅረብ እነሱ አይገራልኝ። እነሱ ደግሞ ያወራሉ ለምን አይቀርበንም ይቆራብናል ምናምን ነገር ይሆናል። ያው ሱብሃንአላህ ሸይጣን ይሄ ጥቃት ሲኖር ነው። በትዳር ላይ በቤተሰብ ላይ ጥቃት ሲኖር ነው እንደዚህ እያለ ቀድሞ እናንተ ላይ ችግሮች ይፈጥራል። ፋጥምዬ ከጥቃት መሆኑ ግልጽ ነው። ኢንሻላ ሌሎችም ማስገቡን የሚሉ ስላሉ እንዳይሄዱብን ስራ ቁጥሯን ታስቀምጥልኝ። አብሽር እሺ፣ ቁጥርሽን አስቀምጪ። ውድ ከውስጥ ቁጥርሽን አስቀምጪ። ይሃል ያው ከጥቃት ነው። ትዳር ላይ ያለ የሚጣል እንዲህ ምልክቶች አሉ። ቻናል ላይ ሰለስት ገቢ ተቀላቅለሽ ታነቢያለሽ። አብሽሪ ላይ ሁሉም ነገር ይወጣል፣ ያስታውቃል። እንትን ላይ ቁጥርሽን በውስጥ አስቀምጪ። ፎሎ ታድርገታችን ፎሎ አድርጊ። ሁሉንም ፎሎ አድርጊ። የቴሌግራም ቁጥርሽን አስቀምጪ። መርሃባ እህታችንን ተቀበሉ። ማሜ ይቀድማል። ማሜ ነው የሚቀድመው። እሺ ፋጡማ ሚዩት አድርጊና ማሜ እንኳን ደህና መጣ። እንኳን ደህና ምን ምልክቶች አሉ ወንድማችን? እኔ ጭንቀት ነው። ሌላ በጣም ፍርሃት ይለኛል። ጭንቀት ነው ያለ ምንም ምክንያቱም በማታውቀው ምክንያት ፍርሃትና ጭንቀት ነው። ሰላት ላይ ያለው በመሀል አቋርጥ ይለኛል ምናምን የማዞር እሺ ሌላስ? አለመሳካት፣ ስኬት አልባ መሆን፣ ነገሮችን የጀመሩትን ነገር ሁሉ ስኬታማ ሳይሆኑ ማቋረጥ ወይም ደግሞ ይህን ነገር ብሰራ ይህን ነገር ባደርግ አይሳካልኝም ብሎ በመፍራት ምንም ነገር አለመስራት ነገር እንዲስሜቶች አሉ። ስኬታማ ያልሆነም ግን እሱ ችግር የለውም። አሁን ላይ ጭንቀቱ እንጂ ለዛ ችግር የለውም። አላህ ያለው እስከሚሆን ድረስ ምንም መስሎ አይታየኝም። እሱ አሁን ጭንቀቱ ነው ለእኔ አሁን የከበደብኝ። መርሀባሽ ወንድማችን ያው ከጥቃቱ ነው። በነገራችን ላይ ከጥቃቱ ነው። የጥቃቱ ሲሆን ሰላት በአግባቡ እንዳንሰግድ ያደርጋል። ፍርሃትና ጭንቀት እና ደግሞ ስኬታማ አለመሆንን ራሱ እንደ ቀልድ እንድናየው እንዲህ በቃ አይደል ዋናው ያለሁበት መጥፎ ስሜት ይልቀቀኝ እንጂ ሌላው ትርፍ ነው ምናምን እንድንል ነው። ግን ብዙ ዋና ነገሮች አሉ በህይወታችን። አብሽር ሁሉንም ነገር እዚህ ቦታ መተህ ስትታከም ሁሉም ይለይ ይሆናል። ያው ከጥቃት ነው። ሰላትም አያስቀርበንም፣ ከአላህ ያርቀናል። ከዚያ ብቻችን እንድንፈራ ከሰው እንድንርቅ እንዲያለ ይቀጥላል ማለት ነው። እና አብሽር አንተ አላህ በጊዜ ኸይር ቦታ አምጥቶሃል። ቁጥርህን በውስጥ አስቀምጥ። መፍትሄ የምታገኝበት የምትድንበት እና የተሻለ ነገር የምታገኝበት የተሻለ አፍያ የተሻለ ስብዕና የምታገኝበት ቦታ ነው። አብሽር ኢማንህም የሚጠነክርበት ቦታ ነው ወንድማችን። ኢንሻአላህ ለአንደኛችሁ ላስቀምጥ ቁጥሬን ቴሌግራሙ ለአንደኛችን አስቀምጥ። እኛ ሊንክ እንልክልሃለን በኋላ። መርሀባ እሺ። ሀያት ማነው? ፋጡማ እኔ እንኳን ደህና መጣሽ።
ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። መርሀባ እህታችን፣ ምን ምን ምልክቶች አሉሽ? አሁን እንግዲህ እህቶቻችን ሲናገሩ ከሰማሽ እዚህ ቦታ ካመጣሽ ምክንያት። እሺ መርሀባ። ወላሂ እኔ ተወጣሁ እንግዲህ ወደ 9 ዓመቴ ነው፣ ግን ምንም ነገር የለም። በዛ ላይ ደግሞ ያመኛል እና ደግሞ ቤተሰብ ጋር ያለ መስማማት ወቅ ሀታ ጓደኞች ጋር እንውጣ እንኳን ሲሉ የመፍራት አላቸው እና ገንዘብ ደግሞ ሰው በረካ ማጣት፣ ከቤተሰብ ጋር አለመስማማት እና ደግሞ የሚያምሽ ነገር አለ። ቋሚ ህመም አለብሽ። ሐኪም ቤቶች ሂደሽ መፍትሄ ያጣሽለት ህመም? ጭራሽ ሐኪም ቤት መሄድ አልፈልግም። በጣም ያመኛል። ሀታ አንገት የምለውጦ ምናምን ማለት ነው ያመኛል። ይሰማዋት ነው። እሺ ቀጥይ። እሺ ያመኛል፣ ግን ሐኪም ቤት መሄድ እንዴት አድርጌ በጣም እንትን እላለሁ። የሚገርምሽ ነች። ምን ትያለሽ? ሐኪም ቤት መሄድ እፈራለሁ። ሐኪም ቤት መሄድ ራሱ ያኔ አብሽር የኔ ውድ፣ በቂ ምልክት ነው ያለብሽ። ያው ህመሙም ካለው ከጥቃቱ ነው። አብሽሪ። እዚህ ጋር ቦታ እንኳን ሐኪም ቤት ሄድሽም አልሄድሽም ታከምሽም አልተከምሽም እዚህ መጥተሽ ታከማለሁ በአላህ ቃል እድናለሁ ብለሽ ለይተሽ እስከመጣሽ ድረስ በአላህ ቃል የምትድኒበት ቦታ ነው። ያው እንደው ለማወቅ ያህል ሐኪም ቤት ሄዳችሁ እንላለን እንጂ ከቻለን አላህ ማለት ቁርአን ከሰጠን የመጀመሪያው መድኃኒታችን ያው ቁርአን ነው እና አብሽሪ። በቂራአት ላይ ራሱ እቀራለሁ ግን ወዲያው የመርሳት ባህሪ ያላል። ቂራት አይገራልሽም? አይገባሽም? የመርሳት ባህሪ። እሺ ግልጽ ምልክት ነው። እንቅልፍ ማጣት አለብሽ። ቅብዥርዥሮች፣ በህልምሽ የሚያስጠሉ የሚያስፈሩ ህልሞችን ማየት ሊሆን ይችላል። ሰው ስለኔ ነው የሚያወሩ ብለሽ መስጋት፣ ራስሽን መጥላት፣ የገዛ ማንነትሽን መጥላት። እሺ መርሀባ እህታችን ፎሎ አድርጊ። ባረከላሁ ፊኪ። ህክምናው በቴሌግራም ነው። ኡስታዞችን የምናገኘው በቴሌግራም ነው። አላህ ያግራለሽ። እዚህ ጋር መምጣትሽን አላህ ለሰበብ ያድርገው ያ ረቢ። ኢንሻአላ መጥተው እዚህ ጋር ከሚመሰክሩት ብዙ እንስቶች ድንቆች አሉ። ወላሂ አልሐምዱሊላህ በአላህ ቃል ዳንኩ የሚሉ እና ከእነሱ መካከል እንድትሆኚ ዱዓችን ነው። አላህ ያግራልሽ ኢንሻአላ። በርቺ እህቴ። አሚን። ግን ቁጥር እንዴት ነው የማስቀምጠው? ወላሂ አላውቅም። ቦክስ ላይ መግባት ካልቻልሽ እህቶች ይገቡልሻል። ደሙዬ ግቢላት ትችያለሽ ውድዬ። መግባት በውስጥ መስመር መግባት አትችይበትም። ወላሂ ቲክቶክ ራሱ አልጠቀም። ቅርብ ጊዜ ነው ወደዚህ የመጣው። እሺ ጀሙዬ ትገቡላታላችሁ። ከስር ማን አለ ሀባይብ እና አመቱ እያላችሁ ግቡላት። መግባት አትችልም። ቆይ አንድ ጊዜ ማማዬ ፋጡሚ፣ ይሄው ሰኪነተል ቀልብ የሚለው ከላይ ከአንቺ በላይ ገብታለች ነው። አዎ ገብታላታለች። አሁን ተሰማኝ መሰለኝ። ኔትወርክ እኮ ዘግቶኝ ነው ዝም ያለ። እሺ አብሽሪ። ቆይ ፋጡሚዬ ሰኪነተል ቀልብ የሚለው ከላይ ልካላታለች፣ ገብታለች። ኢንሻአላ ቁጥሩን መዝግቢና ቴሌግራም ቁጥር መዝግቢና በቴሌግራም ታናግሪያታለሽ። እሺ እህታችን፣ አሁን የገባልሽን ቁጥር አናግሪ። መርሀባ እህታችን። እሺ ቀጥ ሽኩልማየ መርሀባ ከሰራልሽ ተቀበልሽ። እሺ ሀያት ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቀጥይ ዙልፋዬ። ከተሰማሽ ተቀበይ፣ ካልተሰማሽ ደግሞ እቀበላለሁ። እሺ እህታችን ቀጥይ ማማዬ። የሚቀበል ሌላ የሚያደማመጥ አልመሰለኝም። በቃ ቀጥይ። እሺ ግን እኔ ትንሽ አቆያቸዋለሁ መሰለኛ። ብዙ ነው ያማወራቸው ከይቅርታ ጋር ምልክቶችሽ አሁን ያለሽበትን ምልክት የኔ ውድዬ እስኪ ምን ምልክቶች አሉብሽ? ቁርአን ስትቀሪ መጨናነቅ፣ ሶላት ስትሰግጂ ተዩቴ ማለት ስሜት፣ ቁርአን ስትቀሪ የአይን ማቃጠል፣ የራስ ምታት፣ ጩህጩሄ ማለት እንቅልፍ ማጣት። እነዚህ ምልክቶች ዋና የምንላቸው ትዳር አለመሳካት፣ ትዳር ላይ ከሆንን ትዳር አጋራችን ጋር በሆነ ባልሆነው መጣላት፣ በውሃ ቀጠነ፣ ስንገናኝ መጨቃጨቅ፣ ስንለያይ መነፋፈቅ ካለ፣ እንዲሁም ደግሞ ትዳር ላይ ካልሆናችሁ ደግሞ እህቶቼ ወንድሞችም እንደዛው ትዳር አለመሳካት፣ ትዳርን መጥላት፣ ሀላል የሚሉትን ነገር መሸሽ፣ መጥላት፣
ወይ ደግሞ በምን ቀረ በማትሉት ነገር የሚቀርና እየተደጋገመ ካስቸገራችሁ ብሎም ደግሞ የእንቅልፍ መተኛት መቸገር፣ እንቅልፍ ሰው ሲተኛ አለመተኛት፣ ከመጠን በላይ ደግሞ 24 ሰዓት ብንተኛ የማይወጣልንም ከሆነ ይሄ ከጥቃቱ ነው። እንዲሁም ከሰዎች መገለል፣ ለብቸኝነት መምረጥ፣ እናትና አባቶቻችንን ለእኛ ኸይር የሚያስቡ ሰዎችን መራቅ፣ መሸሽ፣ እኔም ማረባ ነኝ እኔም ማልጠቅም ሰው ነኝ እያለን እራሳችንን የምንወቅስ ከሆነ ለሁላችሁ ምልክቶቹ ዋና ዋና የምንለውን እና ይሄ ጥቃት ላይ ስንሆን የሚታየውን ውዶች የምነግራችሁ ልብ በሉ። እንደገና ደግሞ እንደዚህ አሁንም በረካ ማጣት፣ ሰርተን በረካ የምናጣ ከሆነ እንዲሁም ደግሞ ከሰዎች መገለልና ብቸኝነትን ጨለባ ቦታ የምንመርጥ ከሆነ ስንተኛ ጥቁር ጉዑዝ የሆነ ነገር የሚደፍረን ከሆነ የሚያስጠሉ የሚያስፈሩ ህልሞች ደግሞ የምናይ ከሆነ በህልማችን ቅብዥርዥር ነገር ላይ የምንሆን ከሆነ ንቆያ ጀማ ኢንሻላህ እህቴ እስቲ ቀጥይ። የሰውነት ጠረን አሁን ታጥበን አሁን ዶድራን ተቀብተን ደግሞ አሁን ጠረን የሚያስቸግረን ከሆነ እንዲሁም ደግሞ ከሰዎች መራቅ ልባችን እፍን የሚያደርግ ከሆነ ራሳችሁን ፈትሹ እህቴ። ቀጥይ መርሃባል። ከነዚህ ከገለጽኳቸው ምልክቶች አሉብሽ? እሺ ጀዛኩሙላህ ኸይረን። ያልሻቸው ሁላቸውም አሉብኝ። ወላሂ እኔ ቁርአን የጀመርኩት ኢትዮጵያ እያለሁ ነው። አሁን ስደት ነው ያለሁት። ኢትዮጵያ እያለሁ ከፍዬ በቃ ሰው ቤት ትዳር ያዝኩኝ። ትዳሬም አልተሳካልኝም። አንድ ልጅ ወልጄ ከትዳሬ ተለያየሁኝ። ልጄ ከእናቴ ጥዬ ሰው ቤት ስራ ጀምሬ ሰው ቤት ተቀጥሬ እንጀራ እየሰራሁ በቃ ቁርአን ለመቅራት በጣም ፍላጎት አለኝ። ቁርአን እቀራ ነበር። ሌሊት ስጋግር እንጀራ አድሬ 7 ሰዓት ዙሁር እጨርሳለሁ። ሰላቴን ሰግጄ ትንሽ ጊዜ ተኝቼ አስር ደግሞ ቁርአን ቤት ነበር የሚሄደው እና እንደዛ የሆንኩኝ ፕሮሰስ ጀመርኩኝ። ወደዚህ አላህ ያሳክቶልኝ ወደዚህ ገባሁኝ። ከገባሁ በኋላም በቃ ቁርአን መቅራት አስጠልቶኛል። ሰላት አንዴ ሰግዳለሁ፣ አንዴ ተዋለሁኝ። ተኝቼ እንደ ሰው እንቅልፍ አይወስደኝም። ሌሊቱን 8 ሰዓት ወይ 9 ሰዓት እስከ ፈጅር ባለው ነው በቃ እንቅልፍ የሚወስደኝ። ፈጅር መስገድ አልችልም። ከባድ እንቅልፍ ይዞኝ ሄድና ስነሳ በጣም ያመኛል ጀርባዬን። በቃ መቆም አልችልም። ከባድ ሁኔታ ማታ ከባድ ስራ ሲሰራ ቆሞ እንዳደረ ሰው ጠዋት ላይ መንቀሳቀስ ራሱ አልችልም እና ይጨንቀኛል። ቁርአን ስከፍት ጭንቅላቴ በጣም ነው የሚያመኝ። ኖርማል ነው። ቁርአን ከፍታለኝ ራስ ምታት የሌለ በቃ ያኔ የአመት በሽተኛ ያህል በቃ ጭንቅላቴ እንደቁ ስለሆነ አይኔ ድርግም ብሎ ይጨልምብኛል እና በቃ ልብ ያፍነኛል። ሰርቼ እንደዚህ የሰራሁት በምንም ወደቅ አይደለም። የሰራሁት ብር በላለኝ። ደሞዜን ብዙ ጊዜ አይሰጡኝም። ብቻ ብዙ ነገሮች አሉ እና አሁን ስታሪ ሁሉም ነገር የኔ ናቸው። ያልገለጽኩልሽ ብዙ ነገሮች አሉ። በህልም የሆነ የሚያስፈራ ነገር ከትልቅ ተራራ ማውደቅ በቃ ደንግጬ ስነሳ ያለሁት በቃ ኖርማል ቦታ ነው። ይህ በጥቃት ነው እህቴ። ግልጽ ምልክቶች ናቸው ያሉብሽ። አብሽሪልኝ። አላህ ደግሞ ወደዚህ ቦታ ሊያመጣሽ ጭንቀትሽን ችግርሽን አይቶ ነው እና ፈጥነሽ ቶሎ ብለሽ ወደ አላህ በመሸሽ ሕክምናሽን በማድረግ የሚቀረፍ ነገር ነው። ስንተወው ደግሞ እየበረታ እየጠነከረብን ነው የሚሄደው እና ይህ ግልጽ ምልክት ነው። ከከፍታ ቦታ ላይ ራሳችን ስንወድቅ ማየት፣ የሞቱ ሰዎች ጋር በህልም ማደር ሊሆን ይችላል። እንደገና ደግሞ ቀብር ቦታ ላይ እባብ ምናምን የሚያስጠሉ የሚያስፈሩ ነገሮች አዛ፣ ውሻ፣ አይጥ ነገሮች አዛ የሚያደርጉን ከሆነ ይህ ከእንትን ነው ከጥቃቱ ነው እህቴ። እና አብሽሪ። እንደዚህ አይነት ልብሽን የምትጨናነቂ ከሆነ ቁርአን ስትቀሪ የአይን ማቃጠል፣ ጩጬ ማለት፣ ተዩቴ ማለት ስሜት፣ እንደገና ደግሞ ጠዋት ላይ ከምንም በላይ ልክ ሲደባደቡና ስራ ሲሰሩ እንዳደረሰው ደግሞ ስብርብር ብለን ድክምክም ብለን የምንነሳ ከሆነ ይህም ከምልክቱ ነው። አብሽሪ። ኢንሻላ በአላህ ቃል መፍትሄ አለ። የቀልብ ዶክተር ሕክምና ኡስታዞች እኛ ጋር መጥተው እኛ እነሱ ጋር ሄደን የምናደርገው ሕክምና አይደለም። ሁሉም ባለበት ሆኖ ራሱን በራሱ የሚያክምበት ኡስታዞች ክትትል የሚያደርጉልን የሚሰጡንን እየቀራን ቁርአን መቅራት ለማንችልም የአማርኛ አናባቢ በምንችለው ቋንቋዎች ተዘጋጅቶልናል። ምቹና ቀላል የሆነ ስራችን ጭርስርስ አድርገን ያ ረቢ ከዚህ ነገር አድነኝ፣ ከዚህ ነገር አንተ ፈርጀኝ፣ ከዚህ ነገር አንተ አውጣኝ ብለን አልቅሰን ለአላህ ነግረን የምንታከምበት ሕክምና ነው። እና በውስጥ ፎሎ እያደረጋችሁ ቤቱንም ፎሎ አድርጉ። እዚህ ጋ እህቶችን ፎሎ አድርጉ። ቁጥራችሁን በውስጥ አስቀምጡ። ለአንዳችን ስንገባ ደግሞ በተለያዩ አካውንቶች ይመጣላችኋል። አላህ ይጠብቃችሁ። ባረከላሁ ፊኩም። እህቴ ቁጥርሽን በውስጥ አስቀምጭልን። አሚን። ጀዛኩሙላ ከይራን። እሺ ጀዛችሁን አላህ ይክፈላችሁ። አንዳችሁ ፎሎ አድርጉኝ። እኔ ወላሂ አልችልም እንዴት እንደሚደረግ አድርጉኝ እና ከውስጥ
እልክላቸዋለሁ። እና ስራ ቦታ ስራ ሳልፈታ ስራ ቦታ ሆኜ መውሰድ መከታተል እችላለሁ ያለው በትክክል የሚያስፈልገው ቴሌግራም ነው። ማታ ስራሽን ጭርስርስ አድርገሽ ክፍልሽ ገብተሽ ትጥብጥብ ብለሽ መስገጃሽ ላይ ቁጭ ብለሽ ኡስታዞች ቀሪ የሚሉሽን የሚሰጡሽን ያንን ክትትል ያደርጉልናል። መመሪያ ያለው መመሪያውን ተከትለን ቀርተን መጮህ የለ መለፍለፍ የለ።